መቼም ይህን ቪዲዮ የምትመለከቱ ኢትዮጵያውያን የጤና ባለሙያዎች እንዲሁም የመንግስትና የግል ሆስፒታሎች ትኖራላችሁ። ይህ መልእክት ለእናንተ ነው። እመኑኝ፣ ይህን ቪዲዮ እስከመጨረሻው ብትመለከቱት የሰው ልጅንም ሀገርንም ትጠቅሙበታላችሁ። በጭራሽ አትጎዱም። ለሰው ልጅ የጤናው ጉዳይ እጅግ አሳሳቢና የመኖሩ መሰረት ነው። ሰሞኑን በተለያዩ ተቋማት ላይ በስፋት እንደ ችግር የሚታዩ ጥፋቶች እየበዙ መጥተዋል። ያለንበት የሀገራችን የኢኮኖሚ ሁኔታ ይታወቃል። ታዲያ አንድ ሰው ሲታመም ቅድሚያ ወደ ጤና ጣቢያ መሄዱ አይቀርም። እንዳለው የኑሮ አቅም ደግሞ ወደ ግል ሆስፒታልም የሚሄድ አለ። ያው የጤና ጉዳይ ነውና የሚከፈለው መስዋዕትነት ትልቅ ነው። ከጊዜያቶች በኋላ በመንግስት ጤና ጣቢያና ሆስፒታል እንዲሁም በግል ሆስፒታሎች ላይ ያሉት ችግሮች ከበድ እያሉ ስለመጡ የግድ መስተካከል አለባቸው ብዬ ያሰብኳቸውን ነገሮች እገልጻለሁ። በእርግጠኝነት አብዛኞቻችሁ የገጠማችሁና የተናደዳችሁበት፣ ሰሚ ያጣችሁበት፣ መቼ የማይፈታም ብላችሁ ተስፋ የቆረጣችሁበት ጉዳይ ሊሆን ይችላል። ነገር ግን ይህን ቪዲዮ አይቶ አንድ የጤና ባለሙያ እንዲሁም አንድ የግልም ሆነ የመንግስት ሆስፒታል በጥቂቱ ለውጥ ካመጣ ትልቅ ነገር ነው። የመጀመሪያው ላነሳ የምፈልገው ከአገልግሎት አሰጣጥ ወይም አሰራር አንጻር ነው። በቅርቡ አንድ ወዳጅ ታሞ ወደ ጤና ጣቢያ ይሄዳል። ከዛም እዛ ጤና ጣቢያ ላይ የገጠመውን እንዲህ ብሎ አጫወተኝ። ካርድ አወጣውና ክፍያ ለመክፈል ስል ሲስተም የለም ጠብቅ ተባልኩ። በዛ ሰዓት እኔ በጣም አሞኝ ነበር። ነገር ግን የጤና ጣቢያ ወንበሮች ላይ ከኔ በላይ ታመው ሲያቃስቱ የነበሩ ታካሚዎች ነበሩ። እንደምንም ክፍያውን አለፍንና ወደ ዶክተሩ ከገባን በኋላ ምርመራ ታዞልን ጨረስንና ለውጤት እየጠበቅን አሁንም የሲስተሙ ጉዳይ ችግር ሆነ። ካርድ ክፍሉ ጋር እንኳን ሆኜ የታዘብኩትን አንድ ነገር ላጫውታ አለኝ። እሺ ብዬ እኔም በትኩረት ማዳመጤን ቀጠልኩ። አንዲት እናት ልጇን ይዛ ስትመላለስ ተመለከትኩ። ከዛም ጠጋ ብዬ ምን ሆነሽ ነው ብዬ ስጠይቃት ልጄን ላስከትም መጥቼ ነው አለችኝ። ክትባት ክፍል ስሄድ ሲስተም ላይ አልተላከም አሉኝ። እዚህ መጥቼ ሳናገራቸው ተልኳል እኛ ልከናል ነው የሚሉኝ። ስንተኛዬ ነው ስመላለስ ብላ እቤት ያሉባትን ስራዎችና ሌሎች ችግሮቿን ጨምራ ስትነግረኝ አዘንኩና አይ ሲስተም ብዬ ዝም አልኩ ብሎ ነገረኝ። አንድ ሰው ታሞ ሲስተም የለም ተብሎ ቁጭ ብሎ ብቻውን ሲያቃስት ማየቱ ተገቢ ነው ብሎ ጠየቀኝ። እኔም በግርምት ሆኜ ስሰማው ነበር። ሲስተም መዘርጋቱ የአሰራር መንገድ የተቀላጠፈ እንዲሆን ይረዳል። ጥሩና መልካም ስራ ነው። ነገር ግን ሲስተሙ የማይቆራረጥ መሆን አለበት። ያው የሀገራችን ሁኔታ ይታወቃል። ስለዚህ ሲስተም አልሰራ ሲል ሌላ የአገልግሎት መስጫ መንገድ መዘጋጀት አለበት ብዬ አስባለሁ። ሌሎች የሥራ ዘርፎች ላይ ሲስተም የለም ነገ ተመለሱ ወይም ከሰዓት በኋላ ተመለሱ ሊባል ይችላል። በጣም ታሞ መድኃኒት ለሚፈልግ ሰው ግን ጠብቅ ሲስተም የለም ነገ ተመለስ ወይም ከሰዓት ተመለስ ማለቱ ይከብዳል ብዬ አስባለሁ። እናንተ ምን ታስባላችሁ? ሌላው ከጤና ጣቢያ ከፍ ሲል አንድ የመንግስት ሆስፒታል ላይ አንድ ጓደኛዬ ሊታከም ሄደ። ከታከመ በኋላ መድኃኒት ታዞለት መድኃኒቱን ሆስፒታል ውስጥ ያለው ፋርማሲ ሊገዛ ይሄዳል። መድኃኒቱ ፋርማሲ ውስጥ እያለ ነገር ግን መድኃኒቱን ሊገዛ ሲል ካሸሪዋ ስራ እንዳልገባች ይነግሩታል እና ሌላ ክፍያውን የሚቀበለኝ ሰው የለም ብሎም ቢጠይቅ ካሸሪዋ ካልገባች መስተናገድ አትችልም፣ የጤና መድን ካለ ብቻ ነው ልናስተናግድ የምንችለው አሉት። ያ ጓደኛዬም እየተናደደ ወጥቶ መድኃኒቱን ውጪ ላይ ከግል ፋርማሲ ይገዛል። መድኃኒቱንም በውድ ዋጋ ነበር የገዛው። በጣም እየተናደደ ካሸሪ ቢቀር ሌላ ሰው ተተክቶ የሚሰራ መሆን የለበትም አለኝ። ያነሳው ሐሳብ ትክክለኛ ነው። ምክንያቱም ያው ሆስፒታል ስለሆነ ግድ ነው። ያው የሰው ልጅ በተለያየ ምክንያት ከስራው ሊቀር ይችላል። ይህ የሚያጋጥም ነገር ስለሆነ፣ ነገር ግን የሕክምና ቦታ ነውና ተቀያሪ ሰው ያስፈልገዋል። ስለዚህ የመንግስት ሆስፒታሎች አስቡበት። ከተሳሳትኩ እታረማለሁ። የጤና መድን በጣም ጥሩ ነገር ቢሆንም ሰዎች የጤና መድን እስኪገቡ ድረስ ግን የክፍያ መንገዱ ቢታሰብበት። ከአገልግሎት አንጻር ሌላ የማነሳው ደግሞ ለመታከም የሚመጣውን ታማሚ ትሪት ብታደርጉ ብዬ አስባለሁ። ያው ይታወቃል የሥራው ሁኔታ አድካሚ፣ ከታካሚ ሁኔታ አንጻር ደግሞ የሚያነጫንጭ የሚያናድድ እንደሆነ እረዳለሁ። ነገር ግን አካሚው አካል ወይም የሆስፒታሉ ሰራተኞች ቢያንስ ጤነኛ ናቸው። እዛ ቦታ ላይ የሚመጣው ሰው ግን ታሞ ስለሆነ የተለያዩ ባህሪያትን ሊያሳይ ይችላል። ስለዚህ ከማመናጨቅ ይልቅ በትዕግስት ብናገለግላቸው ብዬ አስባለሁ። በስተመጨረሻ ማንሳት የምፈልገው ከክፍያ አንጻር ነው። ያለንበት የሀገራችን ሁኔታ ይታወቃል። ሆኖም ግን የጤና ጉዳይ ችላ ልንለው የሚገባ ጉዳይ አይደለም። ጤና ሲኖር ነው ሁሉም ነገር። ሌላው ትርፍና ቅንጦት ነው። ስለዚህ መንግስት ይህን ተረድቶ ከልማቱም ቢሆን ቀነስ ተደርጎ ወደ ጤናው ዘርፍ ኢንቨስት ቢደረግ እላለሁ። ምክንያቱም ጤና ጣቢያዎችና የመንግስት ሆስፒታል ላይ ያሉት የካርድ ዋጋ እንዲሁም የመድኃኒት ዋጋ ትንሽ የመጨመር ሁኔታ አሳይተዋል። ምናልባት ከፍሎ የመታከም አቅም ያለው ሰው የጤና ጣቢያ ክፍያ ዋጋ ትንሽ ሊመስለው ይችላል። ነገር ግን ዝቅተኛ ኑሮ ያለው ማህበረሰብ ሊከብደው ይችላልና ቢታሰብበት።
ሌላው በጤና ተቋማትና በመንግስት ሆስፒታሎች ላይ ሊሰሩ የማይችሉ የላቦራቶሪ ውጤቶች ከተቋሙ ውጪ እንዲሰሩ ሲታዘዝ በግል መታወቅ የግል ሆስፒታሎች ላይ በመላክ የመጠቃቀምና ከፍተኛ ወጪ የማስወጣት ሁኔታዎች እንዳሉ አንድ ወዳጅ አጫውቶኛል። ይህም ቢታሰብበት እላለሁ። ከዚህ ጋር ተያይዞ አንዳንድ የምርመራ ማሽኖች ወደ ጤና ጣቢያዎችና ወደ መንግስት ሆስፒታሎች እንዲገባ የሚመለከታቸው ባለድርሻ አካላት እንዲያስቡበት የቤት ስራ ቢሆን ጥሩ ነው። ሌላው የግል ሆስፒታሎች ጋር ስንመጣ ደግሞ መቼም የግል ሆስፒታል የሚመጣ ሰው አቅም ያለው ነው በማለት አላስፈላጊ የሆኑ ምርመራዎችን በማዘዝ ከፍተኛ ክፍያ ሲያስከፍሉ ይስተዋላል። ከካርድ አቅም እንኳን የሚጠየቀው የክፍያ መጠን የመንግስት ሆስፒታል ላይ ሙሉ የሕክምና ወጪን ይሸፍናል። በእርግጥ ለተሰጠው አገልግሎት ተመጣጣኝ ክፍያ መከፈል አለበት። አንድ ወዳጅ ያጫወተኝን ላጋራችሁ። ባለቤቱ ነፍሰ ጡር ስለነበረች ልትወልድ ወደ አንድ የግል ሆስፒታል ትገባለች። ለጊዜው የግል ሆስፒታሉ ስም ይቆየን። በምጥ መውለድ የምትችልበት ሁኔታ እያለ የተሻለ ገንዘብ ለማስከፈል ሰርጀሪ መሰራት እንዳለባት የተለያዩ ምክንያቶች ፈጥረው ሰርጀሪ ትሰራለች። ከዛም በኋላ ሆስፒታል ውስጥ በቆየችባቸው እያንዳንዱ ቀናት ሰርቪስ ቻርጅ ተብሎ ሲመዘገብ ነበር። ዶክተሮቹ በገቡና በወጡ ቁጥር ጓንት ይቀየራል። ለጓንቱ ክፍያ አለው። ነርሶቹ ለደቂቃ ላጠቡበት ከፍተኛ ክፍያ አለው። እናቲቱን ከተኛችበት ቀና ላደረጉበት ለዚህም ክፍያ አለው። ብቻ ምን አለፋችሁ አልጋን ጨምሮ መጨረሻ ላይ ከሆስፒታሉ ሲወጡ የከፈሉት የገንዘብ መጠን እጅ ባፍ ያስጭናል። አገልግሎት አሰጣጡ እጅግ ጥሩ ቢሆንም ክፍያው ግን ተመጣጣኝ ቢሆን እላለሁ። ምክንያቱም የጤና ጉዳይ ቢዝነስ ተኮር ብቻ መሆን አለበት ብዬ አላስብም። እዚህ ላይ የመንግስት ሆስፒታሎችን ሳላመሰግን አላልፍም። ምክንያቱም አንዲት ነፍሰ ጡር ሴትን ከእርግዝና ክትትል ጀምሮ እስክትወልድ ድረስ ነፃ አገልግሎት መሆኑ የሚያስመሰግን ነው። ነገር ግን አንዳንድ ቦታዎች ላይ ነፍሰ ጡሯ ሴት እንድታምጥ ማድረጋቸው ወይም መገፋፋታቸው ጥሩ ሆኖ ሳለ ሰርጀሪ ላለመስራት መሆን የለበትም። ከዚህ ጋር ተያይዞ መታረም አለበት ብዬ የማስበው ነፍሰ ጡሯ ሴት ከወለደች በኋላ የሚታዘዙ ብዙ መድኃኒቶች አሉ፣ ግሉኮስን ጨምሮ። እነዚህ መድኃኒቶች በእናቲቱ ስም ከወጡ በኋላ ከመድኃኒቶቹ ላይ ቀንሶ በመውሰድ ለግል ጥቅም ወደ ውጪ እንደሚወጡ አንዳንድ መረጃዎች አሉ። ይህ ቢታሰብበትና ቢስተካከል እላለሁ። እስካሁን ያነሷቸው ሐሳቦች ስራቸውን በአግባቡ የሚሰሩ የጤና ባለሙያዎችን፣ የተጠቀሱት ክፍተቶች የሌለባቸውን የጤና ጣቢያዎችን፣ የተጠቀሱት ክፍተቶች የሌሉባቸው የመንግስት ሆስፒታሎችን እንዲሁም የግል ሆስፒታሎችን አያካትትም። እንደውም ለእናንተ ትልቅ ክብር አለኝ። መንግስት እውቅናን ይሰጣችኋል ብዬ አስባለሁ። ከላይ የዘረዘርኳቸው ችግሮች ያሉባችሁ ግን ራሳችሁን ታውቃላችሁ። ይህ ማንቂያ ይሆናችሁና ለማስተካከል ሞክሩ። የተነሱ ችግሮች በምድር ብቻ ሳይሆን በሰማይም የሚያስጠይቁ ናቸው። ይህን ቪዲዮ እስከዚህ ደቂቃ ድረስ ከተመለከታችሁት እርግጠኛ ነኝ ያነሷቸው ጉዳዮች ወይ ደርሰውባችኋል ወይ ደግሞ በወዳጆቻችሁ ላይ የደረሱ ናቸው። እስካሁን ባነሷቸው ሐሳቦች ላይ እስኪ ኮመንት ላይ ያላችሁን ሐሳብና አስተያየት አጋሩ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼርና ላይክ ያድርጉ። እስካሁን ሰብስክራይብ አላደረጋችሁም? በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።